በመጨረሻ አብርሽ ሩታ መርጧል። ከምር እንኳን ደስ ያላችሁ። ወይኔ እኔማ በደስታ ብዛት ሰሞኑን እኮ የሩት ፋሚሊዎች ደስታ በደስታ ሆነናል። ሄርሜላና አቤላ በጣም ተቃጥለዋል። ሄርሜላ ብሱ ከምር ራሷን ሳተች። በስተመጨረሻ ራሷን ስታ ሆስፒታል ገብታለች። እሺ በቃ ምንም ማድረግ አይቻልም። ምንም ሆነ ምን የሰው ነገር ነበር የወሰደችው። ታውቃላችሁ፣ የሰው ነገር በቃ የሰው ነው። ዞሮ ዞሮ ምንም ሆነ ምን ወደዛ ሰው መመለሱ አይቀርም። ምክንያቱም የሰው ነው ያ። ስለዚህ አብርሽ ሩትዬን መርጧል። በቃ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እስኪ አቤላ ሄርሜላን ያዝናናት። ሄርሜላን እስኪ ሄርሜላና አቤላ ለምን አይጣበሱ? እኛ ምን አገባን? እኛ የሩት ፋሚሊዎች ምን አስጨነቀን? እኛ የሚያስጨንቀን አንድና አንድ ነገር ሩትዬ መደሰቷል አይደል? ብዙዎቻችን የምንፈልገው በቃ ስለ ሄርሜላ አይመለከተንም እኛ ሲጀመር። ወይኔ ዛሬ እንዴት ደስ እንዳለኝ አትጠይቁኝ። ከምር ስራ ሁሉ አልሰራ ብሎኝ ቪዲዮ ለመስራት ጭንቅንቅ ብዬ ነው ይህን ቪዲዮ የምሰራላችሁ። ለምን ቶሎ ለእናንተ ለመናገር ደስታዬን እና በጣም ደስ ብሎኛል። ሁላችሁም ደስ እንዳላችሁ እየነገራችሁ ነው ምናምን እየመጣችሁም ቤተሰብ ሆኑ። በዚህም ቤተሰብ ሆኑ። አበረታቱኝ። እወዳችኋለሁ። ሁላችሁም እንኳን ደስ ያላችሁ።